ዋላችሁ። እንኳን በሰላም ተገናኘን ማለት ፈልጋለሁ። እንደሚታወቀው የአንድ ሀገር ሁለንተናዊ እድገት ብልጽግና እውን ሊሆን የሚችለው ጤናማና አምራች ዜጋ መፍጠር ሲቻል ብቻ ነው። ይህንን ሁለንተናዊ ብልጽግና ለማረጋገጥ ከሚሰሩ ስራዎች አንዱ ደግሞ የጤና ብልጽግናን ማረጋገጥ በመሆኑ እንደ ሀገር ፍትሃዊና ጥራት ያለው የሕክምና አገልግሎት ለሁሉም ዜጎች ለማዳረስ በርካታ ስራዎች እየተሰሩ ይገኛሉ። በእነዚህም ጥረቶችም በጤናው ዘርፍ ተጨባጭ ውጤቶችን ማስመዝገብ ተችሏል። ከዚህም በተጨማሪ በዓለም አቀፍ ደረጃ ሁሉን አቀፍ የጤና ሽፋን ለሁሉም ዜጎች ለማዳረስ የተያዘውን ግብም እንደ ሀገር ለማዳረስ በርካታ ፕሮግራሞች ተነድፈውና ስትራቴጂዎች ተቀርጸው እየተተገበሩ ይገኛሉ። በዚህ ትግበራ ሂደትም የጤና አገልግሎት ፍትሃዊነትና ተደራሽን ለማድረግ አገልግሎቱም ጥራቱን የጠበቀ ደረጃውን የጠበቀና ሁሉንም ዜጎች ተጠቃሚ ለማድረግ እንደ ሴክተር ከወጡ የጤና ፋይናንስ ቁልፍ ስትራቴጂዎች ውስጥ መካከል አንዱ የጤና መድህን አገልግሎት ወይም ስርዓቱ ቀዳሚውን ስፍራ ይይዛል። ክቡራትና ክቡራን፣ የኢትዮጵያ ጤና መድህን አገልግሎትም በሀገራችን የጤና ስርዓት ውስጥ እያበረከተ ያለው አስተዋጽኦ በየጊዜው እያደገ መጥቷል። አገልግሎቱ ዜጎች የጤና ወጪ ስጋት ሳይኖርባቸው በገንዘብ እጥረት ምክንያት ሕክምና ሳይከለከሉ ወደ ጤና ተቋማት እንዲሄዱና የጤና አገልግሎትም እንዲያገኙ አስችሏል። ይህ ህመም ሳይጸናባቸው እንዲታከሙና ወደ አምራችነት እንዲመለሱ በማድረግ ጤናማ ማህበረሰብ ለመገንባት በሚደረገው ጉዞ ውስጥ የጀርባ አጥንት ሆኖም እያገለገለ ይገኛል። ከዚህ በተጨማሪ የጤና መድህን ስርዓቱ ለዜጎች የጤና ዋስትና ብቻ ሳይሆን ለጤና ተቋማትም ተጨማሪ የጤና ፋይናንስ ምንጭ በመሆን ረገድ ተጨባጭ ለውጥን ማምጣት ችሏል። ይህ ለውጥ በተለይም መደበኛ ባልሆነው የኢኮኖሚ ዘርፍ ለተሰማሩ ዜጎች በ2004 ዓ.ም በሙከራ ደረጃ የተጀመረው የማህበረሰብ አቀፍ ጤና መድህን ስርዓት የ2017 አፈጻጸም ሪፖርታችን እንደሚያመላክተው 15 ዓመታትን ተጉዞ ሁሉንም ክልሎች ዳሶ በ1195 ወረዳዎች ደርሶ ከ63 ሚሊዮን በላይ ዜጎችን ካልታሰበ የሕክምና ወጪ በመታደግ ፍትሃዊ የጤና አገልግሎት ተጠቃሚ እንዲሆን ማድረግ ችሏል። ለትግበራው አገልግሎትም 19 ቢሊዮን ብር ተሰብስቦ የጤና አገልግሎት ወጪውን መሸፈን ተችሏል። ከአጠቃላይ ተጠቃሚ ዜጎችም ውስጥ ደግሞ 4.2 ሚሊዮን የሚጠጉ አባወራዎችና ማወራዎች ወይም 17 ሚሊዮን የሚሆኑ ዜጎች መክፈል የማይችሉ በመሆናቸው ዓመታዊ መዋጮቸው በመንግስት ተሸፍኖላቸዋል። ይህ ስኬት በፌዴራልና በክልል መንግስታት በነበረው ከፍተኛ ቁርጠኝነት የተገኘ በመሆኑ ሁላችንንም ሊያስመሰግን የሚገባ ትልቅ ድል ነው። ክቡራንና ክቡራት፣ እንደሚታወቀው እንደ ሀገር የጤና መድህን ስርዓቱ ቀጣይነትን ለማረጋገጥና የማይበገር ተቋም ለመገንባት እንዲሁም የአገልግሎት አሰጣጡን ለማገዝ የሚያስችሉ በርካታ ስትራቴጂዎችና ኢኒሼቲቮች ተቀርጸው እየተተገበሩ ይገኛሉ። ከነዚህም መካከል የመክፈል አቅምን መሰረት ያደረገ ስርዓት የክፍያው ስርዓት ወይም ስላይዲንግ ስኬል የመክፈል አቅምን መሰረት ያደረገ ክፍያ ስርዓት ተግባራዊ በማድረግ የፋይናንስ አቅማችንን በከፍተኛ ደረጃ አሳድገናል። ከዚህም በተጨማሪ ፍትሃዊ የመዋጮ ስርዓትም እንዲሰፍን ማድረግ ተችሏል። ሌላው ከፍ ያለ ቋት በመመስረት በወረዳዎች መካከል የመረዳዳት ሂደቱን ከፍ ለማድረግ የሚያግዘውን ወረዳዎችን መክፈል ከማይችሉበት ዕዳ ውስጥ ከሚገቡበት ሁኔታ እንዲወጡ በማድረግ የስኪሞችን የፋይናንስ አቅምም ማጠናከር ችሏል። ከዚህም በተጨማሪ የመጀመሪያ ደረጃ ጤና ተቋማት ቅድመ ቁርጥ ወይም ካፒቴሽን የክፍያ ስርዓትን በመዘርጋት የጤና አገልግሎት ጥራት ለማምጣት የጤና ተቋማትን አቅም በመገንባትና የመድኃኒት ግብዓት አቅርቦት ችግርን ለመቅረፍ እና እንዲሁም ደግሞ የክሌም ኦዲት ስራ ጫናውን በማቃለል የአገልግሎት አሰጣጥ ሂደቱን በተቀላጠፈና በጤና ተቋማት ላይ የፋይናንስ እጥረት ሳያጋጥም ቀጣይነቱን ለማረጋገጥ እየረዳን ይገኛል። በአሁኑ ሰዓትም የሆስፒታሎችን አገልግሎት ክፍያ ስርዓትንም ለማሻሻል የሚደረገውን የኬዝ ቤዝድ ክፍያ ስርዓት በሙከራ ደረጃ በሁለት ሆስፒታሎች የተጀመረ ሲሆን ይህም ቀጣይነቱን የትግበራ ሂደታችንን ውጤታማነቱን አይተንና ገምግመን በቀጣይ የምናሰፋው ይሆናል። ክቡራንና ክቡራት፣
ከማህበረሰብ አቀፍ ጤና መድን ስርዓት ተግባራችን በተጨማሪም ለረጅም ጊዜ ለመተግበር ያልተቻለው የማህበራዊ ጤና መድን አገልግሎትም በሚኒስቴር መስሪያ ቤታችን የበላይ አመራሮችና በመንግስታችን ከፍተኛ ቁርጠኝነት ከመስከረም 1 2018 ዓ.ም ጀምሮ የጤናውን ዘርፍ የመንግስት ሰራተኞች በማህበራዊ ጤና መድን ስርዓት ተጠቃሚ እንዲሆኑ ተወስኖ የቅድመ ዝግጅት ስራ ሲከናወን ቆይቶ ከጥር 1 2018 ዓ.ም ጀምሮ የአገልግሎቱ ተጠቃሚዎች እንዲሆኑ ተደርጓል። ይህም ለጤናው ዘርፍ ሰራተኞች ትልቅ የድል ብስራት ሲሆን ለአገልግሎታችንም ለቀጣዩ ዓመት አጠቃላይ የመንግስት ሰራተኞች የማህበራዊ ጤና መድን አገልግሎት ጅማሬ ሂደቱ ደግሞ ጥሩ የስራ መደላድል ይሆን እንላለን። ይህንን ታላቅ ስራ ስኬታማ ለማድረግ ደግሞ ባለፉት 6 ወራት ሰፋፊ ስራዎች ሲከናወኑ ቆይተዋል። ከነዚህም መካከል አንደኛው የአባላት ልየታ ስራን የተመለከተው ነው። በዚህም 1721 አሰሪ ተቋማት 204537 የጤናው ዘርፍ መንግስት ሰራተኞችና 540337 ተጠቃሚዎች ተለይተዋል። ከነዚህም ውስጥ 45% የሚሆኑት ደግሞ ተጠቃሚዎች የፋይዳ መታወቂያ ያላቸው ናቸው። ሌላው ትልቁ ስራ ሲሰራበት የቆየው የቴክኖሎጂ አጠቃቀምን በተመለከተ ነው። 1721 አሰሪ ተቋማት አባላትና ተጠቃሚዎች በዲጂታል ሲስተሙ ተመዝግበው ለተጠቃሚዎቹም አገልግሎት እየተሰጠ ይገኛል። ለተቋማቱም የሚሰጠው የዲጂታል ሰርቲፊኬሽን ዝግጅትም ስራው በመጠናቀቅ ላይ ይገኛል። ከዚህም በተጨማሪ አባላትን መለየት፣ አባላትን መመዝገብና በዲጂታል ሲስተም ውስጥ ማስገባት ብቻውን በቂ ስላልሆነ የተቋማትንም ዝግጁነት በተመለከተ የተለያዩ ስራዎችን ሰርተናል። ይህም እንግዲህ አባላት በቅርባቸው የሕክምና አገልግሎት እንዲያገኙ ለማስቻል የ4335 የመንግስት ጤና ተቋማት መረጃ ወደ ሲስተም የገባ ሲሆን ከነዚህም ውስጥ 2818 ወይም 65% የሚሆኑት አገልግሎት ለመስጠት የሚያስችላቸውን ውል በይፋ ተፈራርመዋል። ክቡራንና ክቡራት፣ ይህ የምክክር መድረክ ያለፉት የ6 ወራት አፈጻጸማችን በጥልቀት በመገምገም ያጋጠሙንን ተግዳሮቶችን ለይተን በቀጣይ ለምናከናውናቸው ስራዎች እንደ ግብዓት የምንጠቀምበት ይሆናል።